አሜሪካም በሀገረ አሜሪካ ነዋሪ ለሆኑና ግሪን ካርድ ላላቸው ነዋሪዎች በሙሉ አዲስ ዜና ማሰማቷ ተሰማ። በዓለም ዙሪያ ለሚገኙ በሚሊዮኖች የሚቆጠሩ ሰዎች የአሜሪካ ዜግነት ማግኘት የረጅም ጊዜ የድካምና ተስፋ ውጤት መሆኑ ሲታወቅ፣ በተለይም ደግሞ በአሜሪካ አዲስ ሕይወት ለመጀመር በተለያየ መንገድ በአሜሪካ ከገቡ በኋላ በተለያዩ መንገዶች ግሪን ካርድ ማግኘት ከቻሉ በኋላ ቀጣዩ ሂደት የአሜሪካን ዜግነት የማግኘት እንደመሆኑ ይህም ዜግነት የመምረጥ መብትን እንዲሁም ያለ ስጋት የመኖር ዋስትናን እንደሚሰጥ የሚታወቅ ቢሆንም ካለፈው ሰኞ ጀምሮ ግን አሜሪካም በዜግነት አሰጣጥ ላይ አዲስ ሕግ ማውጣቷን በርካቶችን ስጋት ላይ ጥሏል። ፕሬዚደንት ዶናልድ ትራምፕ በሰጡት አቅጣጫ መሰረት ዜግነት ለማግኘት ከዚህ ቀደም ይሰራበት የነበረው አካሄድ የተቀየረና የጠበቀ መሆኑ ተመልክቷል። ዘገባዎች እንዳመለከቱት የአሜሪካ መንግስት አዲስና ዜግነት ለመስጠት ይበልጥ ከባድ የሆነ የዜግነት ፈተና ስራ ላይ ሲያውል ለውጡ የሕግ ማሻሻያ ብቻ ሳይሆን አሜሪካ ለዘመናት ስትታገልበት የኖረችውን መሰረታዊ ጥያቄ በድጋሚ በማንሳት አሜሪካዊ መሆን ምን ማለት ነው፣ እንዲሁም አሜሪካዊ ለመሆን የሚገባው ማን ነው የሚል ጥያቄ መቀስቀሱን አስታውቋል። በዚህ አዲስ ሕግ መሰረትም የአሜሪካ ዜግነት ለማግኘት የሚያመለክቱ ሁሉም የአሜሪካ ነዋሪዎች በሙሉ በጠቅላላ አዲስ ፈተና እንዲፈተኑ የሚገደዱ ሲሆን እዚህ ቀደም በነበረው ዜግነት ለማግኘት የሚካሄድበት ፈተና 100 ጥያቄዎችን አጥንቶ ከመቶዎቹ ጥያቄዎች 10 ብቻ ተመርጠው የሚጠየቅ ሲሆን ከ10 6ቱን የመለሰ አንድ ሰው ዜግነት ለማግኘት የሚያስችለውን ቀጣይ አካሄድ እንዲጀምር የማለፍ እድል ነበረው።